ከ5000 በላይ የኢትዮጵያ ዜጎች በአዲሱ የአሜሪካ ውሳኔ ተጠቂ ይሆናሉ። አሜሪካ ከሰሞኑ ለኢትዮጵያውያን ዜጎች ትሰጥ የነበረውን ጊዜያዊ የሕግ ከለላ ማቋረጧ ይታወሳል። በዚህም ከለላ ስርም 5001 የኢትዮጵያውያን የሕግ ከለላ ተሰጥቷቸው እንደነበርና 263 የሚሆኑት ተጨማሪ ዜጎች አመልክተው በመጠባበቅ ላይ እንደነበሩ ተገልጿል። ጊዜያዊ የሕግ ከለላው መቼ ተሰጠ? አሜሪካ በፈረንጆቹ ታህሳስ 12 2022 በኢትዮጵያ የነበረውን ግጭት ተከትሎ ለኢትዮጵያ ዜጎች ጊዜያዊ የሕግ ከለላ መስጠት የጀመረች ሲሆን በሚያዝያ 2024 ዳግም ተራዝሞ ነበር። አሜሪካ ውሳኔውን ከመተላለፉ በፊት ከሚመለከታቸው የራሷ የመንግስት ተቋማት ጋር ንግግር በማድረግ የኢትዮጵያ አሁናዊ ሁኔታ መገምገሙን አንስታለች። በግምገማው የተዳሰሱ ነገሮች በኢትዮጵያ ውስጥ እየተካሄደ ያለው ግጭት ስለመኖሩ፣ ይህ ግጭት በመኖሩ ግለሰቦች ቢመለሱ የሚያጋጥማቸው የደህንነት ስጋት ስለመኖሩ፣ የኢትዮጵያ ዜጎች ወደ ሀገራቸው እንዳይመለሱ የሚደረግ ከአቅም በላይ የሆነና ጊዜያዊ ችግር ስለመኖሩ፣ የኢትዮጵያ ዜጎች በጊዜያዊነት በአሜሪካ ቢቆዩ የአሜሪካን ብሔራዊ ጥቅም ስለመጻረሩ፣ ከግምገማው በኋላ በኢትዮጵያ ያለው ሁኔታ እየተካሄደ ያለ ግጭት የተመላሽ ኢትዮጵያውያንን ደህንነት ስጋት ውስጥ ይከታል የሚለውን መመዘኛ እንደማያሟላ ተቀምጧል። አሜሪካ በ2022 በትግራይና በኦሮሚያ ክልሎች የነበሩ ግጭቶች ይህ የጊዜያዊ ከለላ እንዲሰጥ ምክንያት ነበሩ ስትል የትግራይ ጦርነት በሰላም ስምምነት መቋጨቱንና በኦሮሚያም ከኦሮሞ ነጻነት ሰራዊት አካል ጋር ክልሉ የሰላም ስምምነት መፈራረሙን ታጣቂዎች መግባባታቸውንና ከስምምነቱ በኋላ ግጭት መቀነሱንም አንስታለች። አሜሪካ የትግራይ ጦርነት ሲገባደድ በአማራ ክልል ግጭት መቀስቀሱን ጠቅሳ በመንግስትና ፋኖ መካከል ያለው ግጭት መቀነሱን፣ ንጹሐን ግን ጥቃት እንደደረሰባቸው እንደሆነ ሪፖርቶች እንደሚያሳዩ አንስታለች። አሜሪካ ኢትዮጵያ ትኩረቱን መሰረተ ልማትና የሰብአዊ ልማት ግንባታ ላይ ያደረገ የ33.7 ቢሊዮን ዶላር ታሪካዊ በጀት ማጽደቋን አንስታ እነዚህ ማሻሻያዎች የተመላሽ ኢትዮጵያውያንን ደህንነት ስጋት ውስጥ የሚከት ነገር እንደሌለ ያሳያሉ ብላለች። የውስጥ መፈናቀሎች ቀንሰዋል ያለችው አሜሪካ የምግብና ማህበራዊ አገልግሎቶች መሻሻላቸውን፣ ለዚህ ማሳያው አሜሪካ ራሷ በሰሜን ኢትዮጵያ ውስጥ ሰጥ የነበረውን የምግብ ድጋፍ ፕሮግራም ለጣምራ ኮሚቴ ማስተላለፏን አንስታለች። ከ2022 እስከ 2025 ድረስ 2147 የኢትዮጵያ ዜጎች ወደ ኢትዮጵያ ለመመለስ የጉዞ ሰነድ መጠየቃቸውንም በጥሩ ጎን ተመልክቼዋለሁ ብላለች። አሜሪካ በ2024 የኢትዮጵያ ዜጎች ከፍተኛ የሆነ ከቪዛ ጊዜ በላይ የመቆየት ምጣኔ ነበራቸው ብላለች። በዚህም ለቢ1 ቢ2 ቪዛ የ8.27 በመቶ ከቪዛ ጊዜ በላይ የመቆየት ይህም ከአማካዩ በ250% እንደይበልጥ፣ ለኤፍኤም እና ጄ ቪዛ የ13.95% የመቆየት ምጣኔና ይህም ከአማካዩ በ330% እንደይበልጥና የብሔራዊ ደህንነት ጉዳይ እንደሆነባትም ጨምራ ገልጻለች። የአሜሪካ የሀገር ውስጥ ደህንነት ቢሮ በ5001 የኢትዮጵያ ዜጎች ይህ ከለላ ጸድቆላቸው ተጠቃሚ እንደነበሩ ሲገለጽ እንደባለፈው ዳር መረጃ ተጨማሪ 263 ሰዎች ይህንን ከለላ ለማግኘት ጥያቄ አቅርበዋል።